እንኳንስ ቤት የሚኖራት ወፍም የላት ማለት ነው። ሁሎችም ከዷት። አያችሁ አይደለ? ይሄ እንግዲህ ትምህርት ለስደተኞች፣ ለእኛ ለመሳኪኖች፣ ለእኛ መቀጫና ለእኛ መመሪያ እንዲሆንን ነው። እንግዲህ እህቲቱ ከዚህ ሀረብ አገር ብዙ አመት ሰርታለች። ቤትም አላት አርፋ ተርፋ ማለት ነው። ለወንድሟ ባጃጅ ገዝታለች፣ ቤት ገዝታለታለች፣ ብር በአካውንቱ አኑርልኝ ብላ ልካለታለች። ነይቲ ምንም ችግር የለ አኑሬልሻለሁ ብሎ መጨረሻ ላይ እሱ ግን ምንም ነገር ሊሰጣት አልቻለም። ይኸው እየተንጓለለች ትገኛለች። ይኸው ከቪዲዮ ላይ እንዳያችሁት ማለት ነው። እና የእኛ ነገር ምንድን ነው እህቶቼ፣ ወንድሞቼ፣ እኔ አሁን ምላችሁ እናንተ ገና ከኢትዮጵያ ልትመጡ ወደ ስደት ልትመጡ ስትሉ ምን ማድረግ አለባችሁ? አካውንት ክፈቱ። አካውንት ከፍታችሁ ብራችሁን ራሳችሁ እንድታኖሩ እጠይቃችኋለሁ ማለት ነው። እና ሁሉም ስደተኛ እንደዚህ ሆኖ ብራቸው እንደሚበላ ታውቃላችሁን? እኔ የአንድ ጓደኛ ነበረችኝ። አሁን በቅርብ ነው፣ አዲስ ናት፣ በቅርብ ነው የመጣች እና ይቅርዬ ምን ይሻለኛል? እኔ አካውንት አውጥቼ ነው የመጣሁኝ፣ ግን እንዴት ላደርግ ምናምን ስትለኝ ሁኔታውን ነገርኳትኝ። ግን እዩ እንግዲህ የሰውን ነገር ማለት ነው። ልታስገባ ሀላስ ብር ተቀበለችና በአካውንቷ ልታስገባ ስትል ለግድ ደግሞ ሳያስፈልግ አካውንቷ ብሯ ልታስገባ ስትል ያክስቷ ልጅ እኔ እንግዲያስ በአካውንትሽ ከትቼ እኔ ቀርጬ ልክልሻለሁ አለቻት። ግን ምንድን እንዳደረገች እዩ እንግዲህ አካውንቱንሽ እንዴት አደረግሽልኝ? ብሩ ገባ አልገባ ወይስ እንዴት ነው ብላ ስጠይቃት የወደቀ ወረቀት ነው ቀርጣ ይላከችላት። ከዛ ምን አደረገች? ያጎቷ ልጅ ዘመዷ ማለት ነው ምን እንዳደረገች ታውቃላችሁ? የሳሙና ፋብሪካ ከፈተችበት ብሩን። ከዛ ምን አለች? ስትመጪ እሰጥሻለሁ የሳሙና ፋብሪካ ከፍቼበታለሁ ብላ ይኸው ደም እያለቀሰች ነው። እና ከዚህ ብትማሩ እላለሁ። ዛሬ ማን ይታመናል? ከምር ማንም የሚታመን የለም በአሁኑ ሰዓት። እና እንግዲህ አላህ ይድረስልን። በሶስት ወሯ እንግዲህ ብሩን እንኳን ምንነቱን እንኳን ሪያሉን አላወቀችውም። ብሩ ይጣፍጥ አይጣፍጥ ይጥቀም አይጥቀም ላቧን እንኳን ሳታበርድ ጉድ ነው የሰራቻት። እና ዛሬ ማንም የሚታመን የለም። እኔም እሷን ለማብረድ ብዬ አይዞሽ በቃ እኔ በእኔ አካውንት አካባቢ እንዴት እንደምጠቀምና እንዴት የኔ ብር እንዴት እንደሚቀመጥ እኔ አስቀምጥልሻለሁ ለእንግዲሁ ተማሪ ብዬ ልጅቱን እያጠናናኋት ነው ያለሁኝ። እና የኛ መሰደድ የኛ ችግር የኛ ምስነት ምንም አላለቀም፣ ምንም አያልፍም። መቼም የኛ ችግር መቼም አያልቅም ማለት ነው። እና የሌሎች ዜጎችም እንደዛው ናቸው። እና እህቶቼ ወንድሞቼ፣ አረብ ቤት የምትሰሩ ራሳችሁን ጠብቁ። ይሄው በፎቅ እየወረዱ እየተሰበሩ ነው። በሊፍት እየወጡ እየወደቁ ነው፣ እየተሰባበሩ ነው። ይሄው አሁን እህታችን ጭራሽ ሃይምሯም ገና አልተመለሰም። በሊፍት ወድቃ ሊዘጋብኝ ነው ብላ ወጣ ስትወድቅ ራሷን ስትጥል አሁን የወገቧና እጇ እንደተለያየ ነው። እና እህቶቼ የኛ ስቃይና የኛ መከራ ምንም አላለፈም። ግን በዛው ጎን ለጎን ሆኖ ደግሞ ለምን ራሳችንን አንጠብቅም? ከምር እኔ እንጃ ምን እንደምላችሁ አላውቅም። እንግዲህ ከራስ የቀረበ ማን አለ? እና ውድ እህቶቼ፣ ውድ የኢክራም ቤተሰቦች እባካችሁ ራሳችሁን ለራሳችሁ መድኃኒት መሆን አለባችሁ ማለት ነው። እኛ ራሳችን ካላወቅን ምንም ማንም ምንም እንትን አንል ማለት ነው። እና አላህ መጨረሻችን አላህ ያሳምረው። ከዚህ አደጋ ነገር አላህ ይጠብቀን፣ አላህ ይድረስልን ያ ረብ። እና ወላሂ በአረብ ሀገር ክብር እንኳን ድመቶች ክብር አላቸው፣ ውሻዎች ክብር አላቸው። ለሰው ግን ክብር የላቸውም ማለት ነው። ይኸው እያያችሁ ነው። ለሰው ትንሽ ክብር እንኳን ቢኖራት ይኸው እንደዚህ እያደረገች አትቀርጣትም ነበር ማለት ነው። ደግሞ እኮ አብራኝ ነው እኮ የምትሰራ ልጅቱ። የሚገርመው ነገር እና እኔ ሰዓት ሞባይሉን ደበቀችው ሴትዮዋ።
ምን ሆና ነው የደበቀችው ብዬ ነበር። ግን ልጅቱን ሰዓት እኔ ያወቅኳት በጣም የሚያሳዝንና የሚያስለቅስ ነገር ማለት ነው። እና እኔ እንጃ ምን እንደምላችሁ አላውቅም። እህቶች እባካችሁ ራሳችሁን ጠብቁ። ዛሬም ሌላ ቀን ነው፣ ነገም ሌላ ቀን ነው። ያልፋል እኮ ማያልፍ የለም ማለት ነው። የሰው ልጅ በራብ እየተቆረጠ ያልፍልናል ብለን እንዳይርበን ነው እኮ ሰው ሀገር የመጣ ነው። ሰምታችኋል? እንዳይርበን እንዳንንገላታ ነበረ። ቢሞላልን ቢተርፈንማ መቼ ሀገራችንን እንለቅ ነበር ማለት ነው። እና እንዲሁም እነዚህ ዜጎች ኤምባሲያቸው በጣም ጥሩ ነው። አሁን ይሄን ቪዲዮ እኔ ኤምባሲዋን ማውቅ ቢሆን ለኤምባሲ ብናገርላት በጣም ይቀጣሉ። እንደዚህ አድርጋ የቀረጠችው ራሷ ሴትዮቱ እንኳን ትቀጣለች ማለት ነው። ግን ችግሩ ይታወቃል፣ ማን እንደሰጠ ማን እንደተናገረ። ይሄ ነው እና እንደኛ ኤምባሲ አይደለም። የኛ ኤምባሲ ብትሞት ትሞት ባትሞት ለራሷ ጉዳይ ነው። ዞር ብሎ እንኳን የሚያይሽ የለም። እና ይሄ ነው የኛ ብቻ ስቃይና መከራ። አልሐምዱሊላህ ረብል ዓለሚን። እህቶች ራሳችሁን ጠብቁ እላለሁኝ። በጣም የሚገርምና የሚያሳዝን ነው። ሁሉም እንዲሰማውና ራሱ ሁላችሁም ራሳችን እንድንጠብቅ እንደምትወዱት ተስፋ አደርጋለሁ። ወዳጅ ፈቅዳች እንደምትመለከቱኝ በጣም አመሰግናለሁ እህቶቼ። ግዳፍ ለምታደርጉልኝ አላህ ኸይር ጀዛችሁን አላህ ይክፈለው። ሼር፣ ላይክ፣ ኮመንት እያደረጋችሁ እዚህ ላደረሳችሁኝ አላህ ኸይር ጀዛችሁን በድጋሚ አላህ ይስጣችሁ። ሀገራችን ሰላም አላህ ያድርግልን። ኢትዮጵያ ለዘላለም ትኖር። በድጋሚ እስከምንገናኝ አሰላሙ አለይኩም ወረህመቱላሂ ወበረካቱ።